سلام سلام ناي ماي يوتيوب channel تكاتلتي كمي تقونوا سلامهم بزح تريف يلي أبزز اللهم ني channel حدش تدخلهم سبسكرايب ناقورهم بتسوونكم ودما شير لايك ومنتا يترسعون هاي لما عندك عني بزعبا أدنى حزخن حمز أناخو يو أدنى حونا هم تفولت أو هم تأثر جدا خلنا فلت أنا نجرجين حد النخنا قولاتي شبر غروب رثينا ننبر عالم قدولو زعلم زوار إنما يتكرات حواتر هم زحفتنا زاس بوزحات سواتسي إن هم سجبرا ما يتبيت الأب حرنياتي يبكي بي ينبع مالتو سلام انتاي سو أوكي السري فتا سو خونيدو فتناسي أبوه تكلم خاص بزح فتنا حقات منك خلو سلازي ويادنا حلف يخوني ويادنا يلعلو خلا يخوني بزحات علو أو تقراي تأثروا أو تقراي تجوي جن حتى معلتي قلت خونهم ما يتفلتاي أي تفلتاي مالتو إن نص هفتم سنة خونين أدنا يسلت فلات لخونسي همز الخمينة همز الخ مبخايسس بقى يخوني يا ندحرني جيجا جور قدرت أكسر حقيو حق سنة خونك أدا ملت أنا جري ولين حق أنا ندحر خونك أكوسو همز الخنا أنا حاجة لقين دس أي بلي تخيل خن صولة جورالو إجزاير أملاخ دينجل مالين بعرسي بسلام توص أو الخن صولة جورالو تزي خنا جند زي نايموت موسيقى جد دس أيبلي عادني حاونا دوما إجزاير أملاخ بسلام نخوص كان وتروز علتنا وتركات منيتو ماليتو ياو تسمع جبر كعني نزهو يقنعي كتخون يا لدني ما نميلنم بناتك وارني አዶናይ ያለ ነበር ምግባችንን እንኳን በስነ ስርዓት መንበለው አዶናይ ባይኖር ኖሮ ከፈጣሪ በታች ማንንም ዞር ብሎን የሚያየን አልነበረም ሲሉ ዲቻ ቦሶች እጅግ እንባ በተሞላበት ግን እንዲህ ሲሉ እየተደመጡ ይገኛሉ። ነፃነትና ዲቻ ቦስ ለኢትዮጵያ ሕዝብ አንድ ጥሪ ያቀረቡልን ይገኛሉ። እባካችሁ የኢትዮጵያ ሕዝቦች አዶናይ እንዲፈታ ጸልዩልን፣ ተማጸኑልን ሲሉ እንዲህ ሲሉ እየተደመጡ ይገኛሉ። ሁላችሁም ይሄን ቪዲዮ ብዙ ሰው ጋር እንዲደርስና አዶናይ እንዲፈታ እንድጸልዩ በተተና ጠይቃችኋለሁ። ስለነዚህ ህፃናት የሚያሳስባችሁ ሰዎች ሁላችሁም አዶናይ እንዲፈታ እንድጸልዩለትና ስለነዚህ ምስኪን ልጆች ሁላችሁም አይዟችሁ በርቱ አዶናይ ይፈታል እንድትሉ ፈጣሪ ወደ ቤት ይመልስ። ወንድሜ በጣም ንጹህ ሰው ምንም ነገር የሌለበት ሰው እንደሆነ ያስታውቃል። ምክንያቱም አንድ ሰው አይተን ዝም ብለን ማወቅ እንችላለን። አንድ ሰው ምን አይነት ሰው ሊሆን ይችላል ከንግግሩ፣ ከድርጊቱ፣ ከምኑ ከብዙ ነገሩ ከሶሻል ሚዲያ አመጣጡ ከመጀመሪያ ጀምሮ እስካሁን ሰዓት ድረስ ምን ይሰብካል፣ ምን ያደርጋል፣ እንዴት እየሆነ ነው ትታዘባለህ እንደ ሰው እና ምንም ነገር የሚያውቀው ነገር የሌለ አይነት ልጅ ነው። እኔ እንዲያውም በጣም በቃ የሆነ ነገር ያደርጉት ይሆን እንዴ እንደው እግዚአብሔር ይርዳው ይሄ ልጅ እግዚአብሔር ይጠብቀው ነበር ስለ የነበረው። ምክንያቱም አንዳንዴ በጣም ብዙ ሰው ሲወደን በጣም ብዙ ሰው ሲያደንቀን በጣም መጠንቀቅ አለብን። በጣም የምሬ ነው የምላችሁ። አድናቂ ሲበዛ ወዳጅ ሲበዛ ሁሉም አዶናይ የሚል ከሆነ ትንሽ ለዘብ ማድረግ ያዝ ማድረግ ያስፈልጋል። በጣም እንትን ውስጥ አይኑ ውስጥ የገባ ሰው በጣም አደገኛ ነው። በተለይ እኛ ሀገር ላይ በጣም አደገኛ ነው። የእውነቴን ነው የምላችሁ። ፈጣሪ ድረስለት። ያው እንግዲህ አይ ቲንክ ሁላችሁም ያው አይታችሁታል። ልጁ ውስጡ ንጹህ እንደሆነ ያስታውቃል። ፈጣሪ ድረስለት። ጥሩ ልብ ያላቸው ሁሉ ፈጣሪ ድረስላቸው። አንዳንድ ጊዜ እንደዚህ አይነት ነገር ሲገጥም ወላጆች ያው ይጨነቃሉ፣ ያስባሉ ምናምን እሱ ደግሞ አይ ቲንክ የሆኑ ልጆች ህፃናት ልጆች ምናምን እያሳደገ ይመስለኛልና ከስሱር ያሉ ልጆች ምናምን አሳዝኑኛው ነው። የእውነቴን ነው የምላችሁ። ልክ አንድ ሰባዊነት እንደሚሰማው ኢትዮጵያዊ ያ ጧት ማታ ምናምን መቼስ አብሮ ይሆናሉ። የሆነ ነገር ምናምን ነገር እሱ ሲለያቸው ያው ሊሰማቸው የሚችል ስሜት ይኖራልና ፈጣሪ መውጫውን ይስጣቸው። እኔ እስር በጣም ነው የምጠላው። እኔ እስር ወጣት ሆኖ የሰው ልጅ መታሰር የለበትም። በቃ እስር ቤት መግባት የለበትም።
አዶናይ ዜግነቱ ካናዳዊ እንደመሆኑ ወላጅ አባቱ ልጃቸው መታሰሩን ለካናዳ ኤምባሲ አሳውቀዋል። የካናዳ ኤምባሲ ጉዳዩን በአስቸኳይ አጣርቶ ዜጋው እንዲፈታ ለኢትዮጵያ መንግስት ጥያቄ ማቅረቡን ተዘግቧል። ጓደኛዬ ነው እና አጥፍቷል፣ እልህ አለበት ትንሽ እና ሁላችንም የይቅርታ ቪዲዮ እየሰራን ይቅርታ ብናደርግለት በሱ ስም እላለሁ። ሁላችንም ከጎናችን እንደምትሆኑ ተስፋ አደርጋለሁ። ከልጁ ጎን ብንሆን እላለሁ። በጣም አመሰግናለሁ።